በርካታ ባሌ ውስጥ ዋሻዎቹ ይታያሉ። ግን ስንሰማ የከረምነው ውሃ የፈጠረው ዋሻ የሚል ውሃ አዳራሽ አይፈጥርም። አዳራሽ አለው ቦታው፣ መስገጃ ቦታ አለው ቦታው። ይሄ ባሌ ዋሻ ስራ በሰሜንም አለ። የሚያሳዝነው ነገር የተከበረው ምክር ቤት የኢትዮጵያ ሕዝብ እንዲገነዘብ የምፈልገው የኢትዮጵያ ሳይሆን የዓለም ስልጣኔ ጅማሮ ድንጋይ ነው። ማረጃው ድንጋይ ነው። ማረሻው ድንጋይ ነው። መግደያው ድንጋይ ነው። ሰው የሚያውቀው ድንጋይ ነው። ልክ እንደዛ ኮምፒውተር ነው የሚባለው። የሰው ዕውቀቱ ድንጋይ ነው። ሰው ከድንጋይ ጋር ነው ብዙ ነገር የሰራው የፈጠረው። አንዳንዶች ያን የድንጋይ ስራ አድንቀው አክብረው ለዓለም ነግረው ፒራሚድ ብለው መከበሪያቸው ሲሆን እኛ አንዱ የአንዱን ሲያራክስ መጥፊያችን ሆነ። እኔ እንደ መነሻም ወስደው የሶፍ ዑመር ዋሻ በዓይኔ ሳየው ተፈጥሮ አስተዋጽኦ ቢኖረውም የሰው እጅ እንዳለበት ገብቶኝ ነበር። ብዙዎችን ጠይቄያቸዋለሁ፣ አረጋግጬማለሁ በራሴ። ነገር ግን አንዱ ኤቪደንሴ ታሪክ ነው። አክሱምን የአክሱም ሐውልት የሰራው የኢትዮጵያ የዛን ጊዜ ዘመን ሕዝብ የሰራበት መንገድ ድንጋይና ሰው ያለውን ቁርኝት ካላየን በቀር የአክሱምን ሐውልት ሊያነሳ የሚችል ክሬን በዛ ዘመን አልነበረም። የላሊበላን ውቅር ቤተክርስቲያን ያየን እንደሆነ የሰው ልጅ የጠለቀ ዕውቀትና ከድንጋይ ጋር የመነጋገር አቅም ፈጠረው እንጂ በዚያ ዘመን እንደዚያ ቴክኖሎጂ አልነበረም። ከሰቆጣ ወደ አክሱም ይሄዳል የሚባለው ዋሻም እንደዚሁ ኢትዮጵያ ውስጥ በርካታ ቦታ ይሄ ጉዳይ አለ። ይሄም ቢቀር አላላ ኬላ ላይ 47 48 ዓመት የፈጀ እያንዳንዱ ጄኔሬሽን 7 ዓመት እያዋጣ በብዙ ትውልድ የተሰራው አጥር የሚያሳየው ሰውና ድንጋይ ያለውን መቀራረብ የሚያሳይ ነው። ሌላው ኤቪደንስ ግን በቁርአንም በባይብልም ተጠቅሷል። ይሄ ነገር በቁርአን የሰው ልጅ ተራራን ፈልቅቆ መኖሪያ ይሰራል የሚል መልእክት አለ። በቁርአን ላይ ተራራን ፈልቅቆ ቤት እንደሚሰራ ተጽፏል። በባይብል ደግሞ የሚገርመኝ ሰለሞን ዳዊት ይሰራ ያልቻለውን ቤተ መቅደስ ለመስራት ሲነሳ ሁለተኛ ዜና 1 ላይ የተቀመጠው 80,000 ሰዎች ከተራራ ላይ ድንጋይ ቢፈለቅቁ ቀጠረ። 70,000 ሰዎች ያን ድንጋይ የሚደረድሩ ቀጠረ። 3,000 ደግሞ ካቦ ቀጠረ የሚያስተባብሩ። 150,000 ሰው ቀጥሮ ለአንድ ቸርች ነው። ለምን? ፈልቅቆ ለማውጣት ቸርቹን ለመስራት። በዚያ ዘመን በርከት ባሉ ሰዎች ድንጋይ ጋር መነጋገር እኛ ጋር ብቻ ሳይሆን በሌላውም ዓለም ልምድ ነበር ማለት ነው። በግብጽ ፒራሚዶች አሉ፣ በሌላውም ዓለም ስራ አለ። እኛ ያንን ታሪክ ወያናቅ ወያንጠብቅ ወያናሻሽል፣ ሌላው ፊልም ሲሰራበት ታሪክ ሲሰራበት ባለሀብት ሲሰበስብበት፣ እኛ ግን ዘነጋ ነው። የባሌ ሕዝብ ግን ጠብቆ ስላቆየው እኔ በበኩሌ በተከበረው ምክር ቤት ስም ከፍተኛ ምስጋና ላቀርብላቸው ፈልጋለሁ። ምክር ቤትም ጊዜ ሲያገኝ ባሌን እንዲጎበኝ በዚሁ ግብዣዬን አቀርባለሁ። እንድትጎበኙ የጋበዝኳችሁ የትም ዓለም ብትሄዱ፣ የትም ዓለም አሜሪካም፣ ቻይናም፣ አውሮፓም ብትሄዱ በአንድ ስፍራ ውስጥ ባሌ ያለው ነገር ማየት አትችሉም። ያው እንደምታውቁት ብዙ ዓለም ሄጃለሁ፣ ለማየት ሞክሬያለሁ። የለም የራስ የማራከስ አባዜ ስላለን ነው እንጂ የለም። እና አሁን ሌላ ቦታ ኮንፈረንስ ቢባል መቼም ታውቃላችሁ ጥያቄውን። እሱን ትተን ወደ ባሌ ፕሮጀክት በሚመለከት የተነሳው ጥያቄ በተለይ የቤኒሻንጉል ከባቢ ጥያቄ ያው ችግሩን እርስዎም በደንብ ይገነዘባሉ። ፕሮጀክት ጀምሮ መጨረስ ብዙ አንታማም ያውቃሉ። የጀመርናቸውን ስራዎች እንሰራለን። ግን ኢትዮጵያ ውስጥ ያለው የስራ ስፋት እና መንግስት ማስፈጸም አቅም ደግሞ ችግር አለ።
በጣም ሰፊ ነው ስራው። ፕሮጀክት ባህሪው እሳት ዳር እንደተቀመጠ ህፃን ነው። አይናችሁ ከተነቀለ እሳትና ልጅ ሊገናኙ ይችላሉ። በየጊዜው ክትትል ይፈልጋል። ስፋቱ ደግሞ እና የኛ አቅም አብሮ መሄድ አልቻለም። ሁለተኛ ስራ ስንሰራ ለኔ ነው የምሰራው፣ የመንግስት ቅጥረኛ ነኝ ኮንትራክተር ነኝ ሳይሆን ለኔ ለራሴ ቤቴን ነው የምሰራው ብሎ አሳምሮ መስራት ላይ ውስንነት አለ። ያ ችግር አለ። ግን እርሶ ስፋቱን እንዲገነዘቡ ከዚያ በፊት በቤኒሻንጉል ክልል በኢትዮጵያ አንደኛው የወርቅ ፋብሪካ ቤኒሻንጉል ክልል ነው ያለው። በኢትዮጵያ በአፍሪካም አንደኛው ግድብ ቤኒሻንጉል ክልል ነው ያለው። አሁንም በርካታ ስራዎች አሉ። ቤኒሻንጉል ሀብታም ክልል ነው፣ ለራሱም ለሀገርም ይበቃል። እርሶም እንዳሉት ግን ሰፋፊ ስራዎች አሉ። መንገድም በጣም በርካታ ስራዎች ተጀምረዋል። ለምሳሌ ከአሶሳ ወደ ጉባ የሚሄደው እርሶ የሚያውቁት መንገድ እንዲሁ ተጀምሯል። እዛ ካማሽ አካባቢ ችግር ነበረ፣ በዚያ ምክንያት ተጓቷል። አሁንም ግምት ሰጥተን እንሰራለን። የምንሰራው የቤኒሻንጉል ጉሙዝ ክልል ሲለወጥ ኢትዮጵያ ስለምትለወጥ፣ ስራው ግን አሁን ችግር የሆነው እኛ ጋር ያለውን ስራ አናይም። መቅናት አስፈላጊ ነው። ስንቀና ግን ለማደግ መሆን አለበት። ብዙ ክልል ጋር ያለው ችግር በየክልሉ ስራ አለ፣ የራሱን ስራ አያይም፣ ሌላ ቦታ ያለን የሚያየው። ይሄ ጠቀሜታም አለው ጉዳትም አለው። ጠቀሜታው እልህ ገብቶ እንድንሰራ ያግዛል። ጉዳቱ ደግሞ እዛ ማዶ ያለው ልማት የኔ አይደለም ብሎ ከማሰብ ከተነሳ ችግር አለበት እና ለእርሶ ግምት እንዲሆን ኢትዮጵያ ውስጥ አሁን 346 የመንገድ ፕሮጀክቶች አሉ። 346 እኔን ሳይሆን የኢራ ዋና ስራ አስፈጻሚ እያንዳንዱን ፕሮጀክት አንዳንድ ቀን መጎብኘት ቢፈልጉ በአመት አንድ ብቻ ነው ማየት የሚችሉት። አይቻልም። በጣም ብዙ ነው ስራው። 1.5 ትሪሊየን ብር ወጪ የሚያስወጣ 26500 ኪሎ ሜትር መንገድ በፌደራል መንግስት ብቻ ክልል አይመለከትም ይሰራል። እዚህ ሁሉ ስራ ውስጥ ብር አለ። እዚህ ሁሉ ስራ ውስጥ ስንፍና አለ። እዚህ ሁሉ ስራ ውስጥ ምክንያት አለ። ጦርነት፣ ግጭት፣ መንግስት አልመጣም፣ ፎሎ አፕ የለም፣ ብዙ ምክንያት አለ። የተሟላ ነገር ለማድረግ ሁላችንም እኩል ካልተጋን በቀር ከስራው ስፋት አንጻር እንቸገራለን። ለምሳሌ መብራት ማመንጫ፣ ማስተላለፊያና ማከፋፈያ ሶስቱን ብንወስድ መብራት ብቻ የ1.4 ቢሊዮን ዶላር ፕሮጀክት አለን። የ5 ቢሊዮን ዩሮ ፕሮጀክት አለን። 1.4 ቢሊዮን ዶላር ነው። 5 ቢሊዮን ዩሮ ፕሮጀክት አለን። 110 ቢሊዮን ብር ፕሮጀክት አለን። መብራት ብቻ 1.4 ቢሊዮን ዶላር፣ 5 ቢሊዮን ዩሮ፣ 110 ቢሊዮን ብር ፕሮጀክት። እያንዳንዱን የነፋሱንም የዳሙንም መቆጣጠርና ማወቅ የራሱ ችግር አለበት። የሚታየው ይሄዳል፣ የማይታየው ይዘገያል። ሁሉን ማየት ደግሞ የአቅም ውስንነት አለ። ግድብ በክልሎች የሚሰራ በጣም በርካታ ትናንሽ ግድቦች አሉ፣ ለትናንሽ ኢሪጌሽን። እነሱን ሳይመለከት በፌዴራል መንግስት ብቻ መካከለኛና ከፍተኛ የሚባሉ 200 ቢሊዮን ብር የሚገመት ወጪ የሚወጣባቸው 14 ፕሮጀክቶች አሉ። ሰፊ ነው ስራው። ትልቅ ስለሆነ በዛው ልክ ክፍተቶች ይኖራሉ። ይህን እያየን እየፈተሽን እናርማለን። ያው እርሶም እንደሚያውቁት ሁሉም ክልል መሄድ ሰው ማነጋገር የምንፈልገው የሚዘነጉ ጉዳዮች እንዳይኖሩ በማለት ነው እና የበቃ የጨረሰ ሁሉን የሚያሳካ እንከን አልባ መንግስት አይደለም ነው የሚመራው። ብዙ ድካም ያለበት መንግስት ነው። ነገር ግን እስካሁን ኢትዮጵያ ውስጥ በኔ መንግስት ደረጃ ጀምሮ የሚጨርስ የኢትዮጵያን ልማት ያመጣ ደግሞ ታይቶ አይታወቅም። ይሄ ደግሞ እውነት ነው። ስለዚህ የሰራነውን ጥንካሬ እናስቀጥላለን። ድካሞቻችንን ደግሞ እያረምን እያረቅን እያሻሻል እንሄዳለን። የእናንተንም ግብአት እንጠቀማለን። የተቃዋሚ ፓርቲ አባላት በዚህ መንገድ ጥቆማ ሲሰጡ ይጠቅመናል። ያላየነውን ነገር ለማየት የሚያግዝ ስለሆነ በጥሩ መንፈስ የምንወስደውና የምንሰራበት ይሆናል። የተረጂነትን በሚመለከት
ያው ተረጅነት የመፍጠር አቅም የመስራት ጉልበት የሚበላ ካንሰር ነው። ሰው ተረጅ ለመሆን እየቻለ መስራት በሚገባው እጁ ለመለመን የሚዘረጋ ከሆነ በሽተኛ ነው። ይሄ በሽታ ኢትዮጵያ ውስጥ ምናልባትም በመንግስት እቅድ ጭምር የተሰራበት ይመስለኛል። ለማኝ ማህበረሰብ መብቱን አይጠይቅም በሚል ሂሳብ ሊሆን ይችላል። ለምሳሌ በቅርብ ከአንዳንድ የፖለቲካ ሰዎች ጋር ስንወያይ የመጣው ልማት ጥሩ ነው፣ ነገር ግን ሰላም ቢኖር ኖሮ ከዚያ የዘለለ ልማት ሊመጣ ይችል ነበር የሚል ጉዳይ አነሱ። ሰላም አስፈላጊ መሆኑ እንደተጠበቀ ሆኖ መልሴ የነበረው ትግራይ ባለፉት 30 ዓመታት በንጽጽር ከኢትዮጵያ የተሻለ ሰላም አላት። በኢህአደግ ዘመን የተሻለ ሰላም ያለው ክልል የትግራይ ክልል ነው። ከ83 እስከ 2010 በነበረው ከዛም በላይ ምንም ችግር አልነበረም። በ30 ዓመት ውስጥ ግን የትግራይ ህዝብ ከስንዴ ልመና ሊገላገል አልቻለም። ጉዳዩ ሰላም ብቻ አይደለም፣ መስራት ይፈልጋል። ካልሰራን ሰላም ብቻ ያመጣዋል ብለን የምናስበው ነገር ትክክል አይደለም። ሰላም ያስፈልጋል። በሰላም ላይ ግን ተጨማሪ ስራ ያስፈልጋል። ካልተሰራበት አይመጣም ውጤቱ ማለት ነው እንጂ 30 ዓመት ሰላም የነበረበት ክልል አሁንም ስንዴ የሚጠብቅ ከሆነ ትርጉም የለውም ማለት ነው። ብቻውን ትርጉም የለውም። ለዚህ ነው የበጋ ስንዴ ኮሮና መጥቶ እያለ ኮሮናም ገዳይ ነው፣ ደህንነትም ገዳይ ነው፣ ቁጭ ብለን አንሞትም፣ እናርሳለን፣ መሬት ጦም አይደር ያልነው። የተገኘው ውጤት ቅድም የገለጽኩት ነው። ሌማት ላይ የሌማት ትሩፋት ላይ እየመጣ ያለው ውጤት፣ የጓሮ የከተማ እርሻ ላይ፣ የጥምር ደን በተለይ ፍራፍሬ ላይ፣ አሁን ደግሞ ተምር ጀምረናል፣ ኦቾኒ ጀምረናል በስፋት ከዚህ ቀደም ማናመርታቸውን አዳዲስ ፍሩቶች ከውጭም እያመጣን አዳዲስ ዝርያዎች እየጀመርን ያለ ነው። ጊዜ ይወስዳሉ፣ ግን እነዚህ ስራዎች በከፍተኛ ደረጃ ከተረጅነት ለመላቀቅ የሚያግዙ ናቸው። ከህዝባችን ጋር በነበረው ውይይት ከጫፍ ጫፍ የኢትዮጵያ ህዝብ ተስማምቷል። ይብቃን አንፈልግም ብሎ ልመና በቃን፣ ሰርተን እንደር። ልመና ብቻውን አይመጣም። ልመና ጣጣ አለበት። እኔ ለዶክተር አለሙ የምረዳው ከሆነ በፍጹም ክቡር ዶክተር አለሙ ልለው አልችልም። ተረጂ ሰው ሽማግሌም ቢሆን አንተ ነው። ሰጪ ታናሽም ቢሆን እርሶ ነው። ተረጅ ሁሌ የተናቀ ነው። ለክብራችን ስንል መገላገል አለብን። ግን ፖለቲካ ላይ ያደርጉታል አንዳንድ ሰዎች ይህንን ጉዳይ። ተረጅነት ይቅር ስንልም ፖለቲካ ያደርጉታል። ፖለቲካ አይደለም፣ የኢትዮጵያ ክብር ነው። ኢትዮጵያ ልትረዳ አሳፋሪ ነገር ነው። የሚገርማችሁ ነገር ማምረት እንኳን ችለን በቅተን በቃን ብንል ዛሬ የመጀመሪያው ተቃዋሚ ገጥመን ከኢትዮጵያውያን ነው። መጥፎ ሱስ ስለሆነ ለዚህ ህዝብ አወያይተናል። ስቶሬጅ እየገነባ እንገኛለን። የፈንድ ህግ ወጥቷል፣ ታውቃላችሁ። የተፈናቃይ ቁጥር በከፍተኛ ደረጃ እየቀነሰ ይገኛል። የሚረዳ ሰው እየቀነሰ ይገኛል። አሁን ባለኝ መረጃ አብዛኛው ክልል ማወጅ ይፈልጋል። ችግር ያለብን በትግራይ ክልል 400 አካባቢ ተፈናቃዮች ይኖራሉ አለባቸው ወደ ቦታቸው። በአማራ ክልልም ውስን ተፈናቃይ አለ፣ መመለስ አለበት ወደ ክልሉ። ሌላም ቦታ በውስን ቁጥር አለ። አሁን ተፈናቃይ ቁጥር ማሳደግ ትዝ ይላችሁ ከሆነ በትግራይ ጦርነት 1 ሚሊዮን ሰው አለቀ ብለው የትግራይ አካባቢ ሰዎች ነገሩንና እኛ ዝም አልናቸው። ያን የሚያክል ሰው ሊሞት እንደማይችል ስለምናውቅ። አሁን ደግሞ ራሳቸው ማን የቆጠረው አሉ። ውሸት ነው እኮ አሉ ራሳቸው ናቸው። አሁን ደግሞ ተፈናቃይ ልጅ ማጋነን አለ። ማጋነን ዋጋ የለውም። ያለውን ቁጥር አውቆ ወደ ቦታው መመለስ ግን ጠቃሚ ይሆናል። ይሄ ማለት ኢትዮጵያ በሚቀጥሉት 5-10 ዓመታት ከውጭ እርዳታ መቀበል ታቆማለች ያላችሁ እንደሆነ አታቆምም። ግን እኛም መርዳት የሚፈልጉ ደጋግ ሀገራት
ደጋግ ኩባንያዎች፣ ደጋግ ግለሰቦች ኢትዮጵያ ለመረት ቅልብ ሆነ ያላቸው ግን ስንዴ ከሚያግዙን ትምህርት ቤት ይገነቡልናል፣ ሆስፒታል ይገነቡልናል፣ ከጨከኑ መንገድ ይገነቡልናል። እሱን እንፈልጋለን። እኛ ይቅር ያልነው ስንዴውን ነው እንጂ የሚያግዘን አቅም ካለ ጠቅለን ከችግር እስክንወጣ አያስፈልገንም ማለት አይደለም። ሰዎች ግን የሚገርማችሁ ነገር ለኢትዮጵያ የሚናገሩት እርዳታ ቁጥር ትልቅ ነው። ከነሱ ውስጥ አንድ ሃይስኩል ለመገንባት ፍላጎት ያለው ግን አታዩ። ኢትዮጵያ የተከበረው ምክር ቤት መለመኛ ሆናለች። እነዚህ ኃይሎች ዓለም ላይ ወጥተው 40 ሚሊዮን 50 ሚሊዮን ኢትዮጵያ ተርቧል ብለው ከለመኑ በኋላ የሚያግዙት ግን 1-2 ሚሊዮን ነው። መለመኛ ነው የሆነው። ቁጥራችን ከፍ ካልተደረገ አይገኝም። ከፍ አድርጎ ተናግረው ትንሽዬ ይገኛል። እሱ ከሷ ውስጥ ደግሞ ምን ያክል ነው ይመጣል አላውቅም። መጨከን ይፈልጋል። አብረን ብንጨክን ጥሩ ነው። ብንጨክን ጥሩ ነው። ፖለቲከኞችም የሚዲያ ሰዎችም ብታስቡበት ጥሩ ነው። ይሄ የግል የምናምን የፓርቲ ጉዳይ አይደለም። እንደ ኢትዮጵያ ይበቃናል። ደግሞም እንችላለን። ዝርዝር ጉዳዩ ሲጠናቀቅ በጋራ የምናየው ይሆናል። አሁን እኔ ያለኝ ጉዳይ ግን ተረጅነት መጥፎ ካንሰር ነው። እየተረዳን በቀን 3 ከምንበላ በገዛ አቅማችን 2 በልተን ቢቀርብን ይሻላል። ከነክብራችን ብዙ ጣጣ በውስጡ አለበት። ይሄንን በማስተዋል ማየት መፍታት ከሁላችን ይጠበቃል እያስባለሁ። እዚሁ ጋር ሲዳማ አፈር በሚመለከት ክቡር ፕሬዝዳንቱ በንግግራቸው አንኳር ጉዳይ ስላነሱ አንዳንዱ ጉዳይ በእኛ ዕቅድ ውስጥ ያለ ቢሆንም ሁሉም ጉዳይ በንግግር መዳሰስ ያው እንደምታውቁት ያስቸግራል። በዚያ ምክንያት ያልተካተተ ቢሆንም ጉዳዩ ግን ይታወቃል፣ የተሰራበት ይገኛል። 7 ሚሊዮን ሄክታር ገደማ አሲዳማ አፈር አለ። ኖራ ማምረት ጀምረናል። እያከምን እነዚህን መሬቶች ወደ ምርት እንቀይራቸዋለን። ኢኮኖሚ አካባቢ ያለው ነገር ሲጠቃለል ኢትዮጵያ አሁን ዘመን መጥቶላታል። ሰማይ ተከፍቶላታል፣ በርና መስኮት ተከፍቶላታል። ያን ማየት አለማየት የየግለሰቡ ውሳኔ ይሆናል። በብዙ መንገድ ይህ ጊዜ የኢትዮጵያ ጊዜ ነው። የተዘነጉ ጉዳዮች የሚታወሱበት፣ ይቻል የማይባል ጉዳይ የሚሰራበት፣ ውጤት የሚታይበት፣ በታሪክ ተሞክሮ የማይታወቁ ጉዳዮች የተሞከረበት ሰፋፊ ውጤት እያየን ያለንበት ጉዳይ ነው። ለምን መጣ ያላችሁ እንደሆነ የእሳቤ ለውጥ አለ። አሁን ኢትዮጵያን የምንመራው እንደ ላዳ ሾፌር አይደለም። ኢትዮጵያን የምንመራው እንደ ባስ ሾፌር ነው። የላዳና የባስ ሾፌር ሁለቱም መነሻቸውን ያውቃሉ። ሁለቱም ግን መድረሻቸውን አያውቁም። የባሱ ከተነሳበት እስከሚደርስበት ጊዜ ድረስ ተሳፋሪው ቢዘናጋ አልፎ ይወርዳል እንጂ ባሱ አይታጠፍም። መቆም ባለበት ይቆማል፣ መሄድ ባለበት ጊዜ ይሄዳል። መጨረሻ ፌርማታ ሲደርስም ይዞራል። ትንሽ ቀርቶኛልና ቀጥል አይባልም ባስ። ላዳ ግን እንደሱ አይደለም። ሲጀምር ይጀምርና አይ ቀርቶሃል ቀጥል ይባላል። ወደ ቀኝ ነበር ግራ ገብተሃል ይባላል። ሾፌሩን የሚመራው ማን ነው? ተሳፋሪው ነው። ባስ የሚመራው ግን ተሳፋሪ የሚመራው በሾፌሩ ነው። የፈለገበት ቦታ የተወሰነበት ይቆማል፣ መጓዝ ሲገባው ይጓዛል። በህልም ነው የምንመራው፣ በመሻት ነው የምንመራው፣ በእቅድ ነው የምንመራው እንጂ ከግራ ከቀኝ እንደሱ አይደለም። ለምን ያላችሁኝ እንደሆነ አንድ መምህር ለተማሪዎቹ ህልማችሁን ጽፋችሁ ኑ ብሎ አስተያየት ሰጣቸው። ሁሉም ተማሪ ህልሙን ጽፎ መጣ። ከነሱ ውስጥ አንደኛው ተማሪ ግን እኔ ከተወሰነ ጊዜ በኋላ ከከተማ ወጣ ብዬ ሰፋ ያለ መሬት ገዝቼ፣ ፈረሶች ገዝቼ፣ መጋለቢያ ቦታ አዘጋጅቼ ሰዎች ከከተማ እየመጡ እንዲጋልቡ እያደረኩ ገንዘብ አገኝበታለሁ ብሎ በስፋት ህልሙን ጽፎ አቀረበ። መምህሩ ይሄ ህልም አይደለም ቅዠት ነው ብሎ ኤፍ ሰጠው። ለምን ሲለው ይሄን የሚያክል መሬትና ሀብት ከየት ታመጣለህ? ይሄ የማይቻል ጉዳይ ነው። አንድ እድል ሰጥሃለሁ፣ ነገ ህልምህን ቀይረህ ጽፈና። ይሄኛው አይሰራም አለው። ኤፍ ሰጥቶት ተማሪው ገባ። ለረጅም ጊዜ አሰበ።
ህልሜን ልተው ወይስ ኤፌን ልውሰድ አለ። አይ ህልሜን ከምተው ኤፌን ልውሰድ ብሎ ጨክኖ ልጁ ቀርቶ ከዛ ትምህርት ቤት ከሰራ በኋላ ከተወሰነ ዓመት በኋላ መምህሩ ተማሪዎቹን የፈረስ ግልቢያ ለማሳየት ከከተማ ወጣ ብሎ አንድ ስፍራ ሲሄድ ያ ያለውን ነገር የሰራው ሰውዬ የሱን ቦታ ነበር የሚጎበኘው። ተገናኙ መምህሩ ጋር። የሚታወስ ታሪክ ነው ታሪኩ። እና መምህሩ ምን አለው? ብዙዎቹን አትችሉም ብለን ህልማቸውን ሰርቀን ሽባ አድርገን አስቀርተናቸዋል። አንተ ግን ህልሜን አላሰርቅም ብለህ ህልምህን ይዘህ ይኸው ዛሬ የጎበኛው ነው አለው ይባላል። እኛ ህልማችን አናሰርቅም። የፈለገ ሰው ኤፊስት